አብረው እንዲተኙ ይጠይቃታል ባለቤቱ። እምቢ አለችው። ወንድ ልጅ ደግሞ አስቸጋሪ ነው አይደል? እዚህ ላይ እንደ እናቴ ጀርባ ሁኝብኝ አልፈልግሽም ማለት። እንደ እናቴ ጀርባ እናቱ ለሱ ሐራም ናት፣ ሐራሜ ነሽ አላት። ተቆጣ። ወደ ረሱል መጣች፣ ወደ ታላቁ አስተማሪ፣ ወደ ታላቁ ሽማግሌ መጣች። የአላህ መልእክተኛ ወይስ እኮ ፊቱን አዞረብኝ እንደ እናቴ ጀርባ ሁኝብኝ አለኝ አለቻቸው። ከዛም አቤቱታዋን አሁንም ቀጠለች። የአላህ መልእክተኛ እኔ እኮ እሱ ዘንድ ልጆች አሉ፣ እሱ ጋር ባደርጋቸው ዳዑ ይጠፋሉ፣ አይንከባከባቸውም። ወኢን ضመምቱሁም ኢለይ ወደ እኔ ባስጠጋቸው ጃዑ ይራባሉ፣ እኔ ማበላቸው የለኝም። ምን ትላለህ የአላህ መልእክተኛ? ረሱል ምን አሉ? እኔ የሚመስለኝ ተፈተሻለሁ አሏት። የአላህ መልእክተኛ አፍና ሸባቢ ወጣትነቴን ተጠቅሞ ወነፈርቱ ለሁ ማ ፊ በጥኒ ሆዴ ያሉ ልጆችን ዘርግፌ ሰጥቸው እድሜ ሲገፋ ይተወኛል እንዴ? አላህ ሆይ ወደ አንተ አቤቱታዬን አቀርባለሁ። አሽኩ ኢለይክ አቤቱታዋን ለአላህ እያቀረበች ረሱልን ማወያየት ጀመረች። ውይይታቸው የሚከታተለው ታላቁ አላህ መልስ ከሰባቱ ሰማይ በላይ ላከ። ቀድ ሰሚዐ አላህ